this is our weekly recap እና ምንድነው በዚህ ቪዲዮ ላይ እንትን ምንለው መጀመሪያ ሳምንቱ እንዴት እንዳለፈ ሪካፓችንን እናያለን ከዛ አካውንታችን የደረሰበትን ደረጃ እናያለን እና ስለ ሳይኮሎጂካል ነገሮችም እናወራና ከዛ ቪዲዮአችንን እንጨርሳለን ማለት ነው ሶ ሳምንቱ እንዴት አለፈ ስንል ትንሽ ሳይኮሎጂካሊ ሃርድ የነበረ ሳምንት ነበር ለኔ ፐርሰናሊ ሶ ፕላስ ደግሞ በእስራኤል ጋር ያለው ጦርነት ነገሩ ማርኬቱን በጣም እንትን ያለው ነበር ፕሬዲክታብል እንዳይሆን ያደረገው ነበር ማርኬቱን ሶ እስቲ የገባናቸውን ትሬዶች ለማየት እንሞክራለን በመደበኛ ኤክስፔክቴሽን እኔ ፕራይስ ዊክሊ ላይ አድርገን ስናይ መጀመሪያ ፕራይስ በጣም ሄዶ ይሄንን ሃይ ቴክ ያደርጋል ብዬ ነበር ነው ያሰብኩት ይሄንን ሃይ ድረስ ቴክ ይሄ ጦርነቱን ምናምን ነገር ባይፈጠር ኖሮ እቺን ሃይ ቴክ አውት ያደርጋታል ብዬ ነበር ያሰብኩት ሶ ፑሽ ያደረገ ነበር በጣም ወደ ላይ ሶ ይሄንን ይዘን ወደ ዋናችን እንመለስና ኦኬ ይሄንን ተልባላ ብዬ ነው ሳምንታችን የቱ ጋር አለ የሚለውን ሶ መጀመሪያ እቺን ሃይ ፕራይስ ቴክ አውት ያደርጋታል ብዬ ኤክስፔክት አድርጌ ነበር የመጀመሪያ የሰኞ ስልኩት ትሬድ ነው ይሄንን ሃይ ኤክስ ከወሰደ በኋላ እነዚህ ሎች ሊኩዊዲቲ ይሄ እዚህ ጋር እንትን ያደረገልን ሊኩዊዲቲ ቴክ ላይ ያደርገው ይመጣል አትሊስት ሳም ሌቭል ድረስ ምንድነው እዚህ ጋር የነበረኝ አሳምፕሽን ፕራይስ ያን ያህል ዲፕ ሪትሬስመንት ላይ ሄድ ይችላል ሶ ትልቅ በጣም ስዊንግ ሎ ድረስ ኤክስፔክት አላደረገውም ፕራይስ እንዲመጣ ብዬ ነበር ምክንያቱም በጣም ወደ ላይ ፑሽ ያደረገ ነበር ያለፈው ሳምንት እንዳለ ወደ ላይ ፑሽ አድርጎ ነው እንትን ያለው ቀጣይ ይሄም ሳምንት ሊዘጋ ሲልም ያለፈው ሳምንት ሊዘጋ ሲልም በጣም ፑሽ አድርጎ ነበር ሶ ኤክስፔክቴሽኑ it will continue የተወሰነ ሪትሬስ ያደርጋል ይሄዳል እያልኩ ነበር ኤክስፔክት ያደረኩት ሶ ሞር ባይ ነበር እንትን ግን እንደዚህ አይነት ትልልቅ ሊኩዊዲቲዎችን ከወሰደ በኋላ የተወሰነ ሊመጣ ይችላል ሪትሬስመንቱ ሶ ይሄንን ኤክስፔክቴሽን ይዤ ነበር እንትን ያልኩት ግን ሐሙስ ኢራን አይ ቲንክ እስራኤል ኢራን ላይ እንትን አለች አጠቃቻት ሶ ፕራይስ በጣም ዳምፕ ያደረገ ነበር ከዛ ወዲያው እንትን የተቀየረ ኦኬ ሞር ባይ መጠበቅ የለብኝም የተወሰነ ያክል ይሄ ኮንፍሊክቱ ሪዞልቭ እስኪደረግ ኦር የሆነ ነገር እስኪፈጠር ድረስ ፕራይስ በጣም ሃየር እየሰራ የመቀጠል እድሉ በጣም ጠባብ ነው ሰም ሌቭል ድረስ ይሄድ ሪትሬስ ያደርጋል ይሄዳል ወደ ላይ ከዛ የሆነ ኮሽታ ሲሰማ የመመለስ እድሉ በጣም እንትን ነው ሶ ትልልቅ ሙቮችን ከች ለማድረግ መሞከር አዛ ነው በዚህ ሳምንት ይሄ ኮንፍሊክት እንትን ይያለ ሶ ወደ ኢንትሪያችን ወደ 5 ሚኒታችን እንመለስ ትንሽ ኢንተርኔት ያስቸግራል ሶ 5 ሚኒት ላይ ሰኞ ምንድነው ለኬኛ ሴሽን ሲከፍት ፕራይስ ሊኩዊዲቲዎችን እንዳለ ግራብ አድርጎ አግሬሲቭሊ እየወጣ ነበር ሶ እኔ ኢንትሪን ያደረኩት መች ነው ፕራይስ አግሬሲቭሊ ሊኩዊዲቲ ወስዷል እና እንትን እያደረገ ነው በጣም ዲስፕሌስመንት ዲስፕሌስ እያደረገ ነው ወደ ላይ ሶ እኔ ደግሞ ታርጌት ነበረኝ የትኛው ታርጌት ነው 1 hour ላይ ያየ ነው ይሄ ታርጌት ዝጋሪፍ ሊኩዊዲቲ ፑል አለ ሶ እኔ እሱን ታርጌት አድርጌ ነበር ሄድኩት አይ ቲንክ ይሄንን ትሬድ ኦቨርናይት ይዤዋለሁ እና በጣም ኢሞሽናል ትሬድ እንትን ነበረ ስገባው ሲሄድ ፖዚቲቭ በጣም ይሄድና ዲፕ ሪትሬስ ያደርጋል እንደገና ይመጣል በጣም ሪትሬስ ያደርጋል ምናምን ነገር ሶ በጣም አዛ አድርጎኝ ጀስት በቃ ክሎዝ አልበለው ዝም ብዬ ልተው ብዬ ወጣት ቲፒ ነክቶ ነበር ተነስቼ ሳየው ከዛ በኋላ ይሄንን ሊኩዊዲቲ ግራብ ካደረገ በኋላ ፕራይስ ዌር በጣም ዳምፕ ያደረገ ነበር እና ቴንሽኑም ነበር ስቲል ዝግጅት ያደረገች ነበር እስራኤል ምናምን ነገር ሶ እዚህ ጋር ሴልስ አንድ ገባው እዚህ ጋር የሰጠኝ ፌር ቫልዩ ጋፕ ላይ ከቻል አረኩትም ስመጣ ኦልሞስት ፕራይስ እየሄደ ነበር ሶ ኦኬ እንደውም አሪፍ ቦታ አገኘሁት ብዬ ገባሁት አሪፍ ሪስክ ፕለስ ያደረገ መስሎኝ ነበር ግን ብሬክ ኢቨንም አላረኩት ይሰለናካ ይሄ እዚህ ቀን ብዙም አልተመቸኝም ነበር ቻርቱን ያን ያህል ለማየት ከዛ እዚህ ፌር ቫልዩ ጋፕ አትሊስት እዚህ ጋር ኢንቨርስ ሲያደርገው ክሎዝ ላት ነበር ግን በደንብ ቻርት ያየው ስላለበት ተናላልኩ ሶ እዚህ ጋር ደግሞ ሌላ አንድ ትሬድ ወስጄ ነበር የፒኤም ሴሽኑ ላይ
አንድ ሌላ ባይ ወስጄ ነበር ታርጌት ያደረኩት ይሄንን ሃይ ነበር ኤዥያን ሃይ ሶ ላይክ ፈጣን ትሬድ ነበር ወደ አውቶሮ ቲፒ ነካልኝ ግን እዚህ ትሬድ ላይ ምንድን ነበር እዚህ ጋር የሆነ ሴል ወስጄ ነበር መሰለኝ አይ ቲንክ እዚህ ጋር ነበር ባይ የወሰድኩት ምክንያቱም ፕራይስ ኦሬዲ ዲፕሊ ገብቶ ግራብ አድርጎ ሊኩዊዲቲ እየወጣ ነበር ሶ ላይክ እኔ ይሄንን ሙቭ ሳይሰጠኝ ራሱ ቲፒ ሊነካ ነበር የመሰለኝ ቀጥታ ሄዶ ሶ እዚህ ጋር ያለ ሴሽን ኢሞሽናል ሆኜ ገባሁት ይሄን ትሬድ ባይ ሶ ትልቅ ሉዝ ነበር እዚህ ጋር ያደረኩት ከዛ በዚህ ዊን ሪከቨር አደረኩኝ ሶ እንዴት እንደገባሁትም ላይክ ላቀው አልቻልኩም ምክንያቱም ሴት ስላላረኩኝ ፖዚሽን ምንም የምገባበት ምክንያት የለም ዝም ብዬ ጀስት አውላላ እንትን ላይ ነበር የገባሁት ምንም ኮንፈርሜሽን የለ ኦር ምንም የለም ነበር ሶ ላይክ ትልቅ ሚስቴክ ነበር የሰራሁት በዚህ ላይክ ብዙ እንትን አካውንት ራሱ ፓስ ማድረግ ይችላል ነበር ማለት አንዱን ፌስ ፓስ ማድረግ የምችልበት እንትን ነበር ይሄ ግን እዚህ ጋር ትልቅ ሉስ ስላደረኩኝ ያው ትልቅ ዊን ነው እዚህ ጋር የሚያረኩት ግን ቢሆንም ላይክ አላስፈላጊ ሎስ ነበር ያደረኩት ኢሞሽናል ሆኜ ማለት ነው ሶ ሌላ ደግሞ እዚህ ጋር አንድ ዊን ወስጃለሁ አንድ ዊን አድርጌ ነበር መች ነው ዌድነስዴይ ሮብለት እዚህ ጋር አንድ ዊን አድርጌ ነበር ግን ያና ትልቅ ዊን አይደለችም ትልቅ ዊን አይደለም ምክንያቱም ላይክ ቴንሽኑ በጣም እንትን ይያለ ስለነበረ ይሄንን ሃይ ነበር ኤክስፔክት ያደረኩት ግን ላይክ እዚ ኦርደር ብሎክ አካባቢ ጋር ላይክ ቫሊድም ባይሆን እዚህ ሌቭል አካባቢ ጋር ላይክ ካች ለማድረግ ማኑዋሊ ነው የዘጋሁት ሶ ፕራይስ እንደዚህ ሲሄድ ማኑዋሊ ዘጋሁት ይሄን አግሬሽን ሳይ ማኑዋሊ ዘጋሁት ይሄንን ምክንያቱም እዚህ ጋር ይሄኛውን ካንድል ከመስራቱ በፊት ምንድን ነበር እዚህ ለኛ ሶ ላይክ በጣም አግሬሲቭሊ ሴል ሞመንተም ካለ በኋላ ሪትሬስ እያደረገ ይመለስ ነበር ከዛ ላይክ ቮሊዩሙን ስላልወደድኩት ወደ ሴል ሳይድ ክሎዝ አልኩት ላይክ ለዛ አካባቢ ነገር ነው ክሎዝ ያልኩት ሶ የተወሰነ ቻክል ፕሮፊት ይዤበታለሁ ሶ ሌላ ደግሞ መች ነው ትሬድ የገባ ነው አይ ቲንክ እዚህም ጋር የተወሰነ አንድ ትሬድ ገብተናል ሐሙስ ዕለት ለምንድን ነው የገባሁት በእንትን ላይ በማች ትሬደር ላይ ኢኩዊቲ ኤጀንት ላይ እዚህ ጋር ፌር ቫልዩ ጋር ሰጥቶ ነበር በዚህ ግን አልሰጠም እኔ በዛ ላይ ነበር አናላይዝ ያረኩኝ የነበረው ሶ እዚህ ጋር ሰጥቶ ነበር እዛ ላይ ከዛ ላይክ ይሄ ላይክ ኢንቨርስ ሲደረግ በዲስፕሌስ ካንድል ዳይሬክትሊ ገባሁት ከዛ እሱ ራን አድርጎ ቲፒ ነክቶልኛል አይ ቲንክ እነዚህ ሎዎች ድረስ ነበር ኤክስፔክት ያደረኩት ከዛ ቲፒ ነክቶልኝ ነበር ሶ ከዛ አይ ቲንክ አርብ የገባው ትሬድ ነው አርብ ደግሞ ምንድነው የተፈጠረው ላይክ ሙሉ ከዚህ በኋላ ኤክስፔክቴሽን ሴልስ ነበር ምክንያቱም ኦሬዲ እስራኤል አታክ አድርጋ ነበር ማርኬቱ በጣም ሪአክት ያደረገ ነበር ወደ ዳውን ሳይድ ምናምን ነገር ሶ ፕራይስ እነዚህን ሃዮች እንትን ካለ በኋላ ይሄንን ዲስፕሌስ ሳይ እሱ ብቻ አይደለም እዚህ ጋር ላይክ ካራክተር እንትን ብሎ ነበር ያስፈራ ነበር የትሬድ ምንድነው እንትን የሚለው አንደኛ ሊኩዊዲቲ ግራብ አድርጎ እየወጣም ይመስላል ግን ሪትሬስ አድርጎ እንደገና ወደ ታች ኤዥያሎ ድረስ የሚቀጥልም ይመስል ነበር ሶ ሞር ላይክሊ ወደ ሴልስ ስለሆነ እንትን የሚለው እዚህ ፌር ቫልዩ ጋፕ ጋር ገባሁት ሶ ኤስኤልን አክቶብኛል ይሄ ትሬድ አርብ ሉዝ አድርጌ ነበር አንድ ትሬድ ከዛ ፒኤም ሴሽን ላይ መጥቶ ኢንቨርዥን ሰጠኝ እዚህ ጋር የኤም ፌር ቫልዩ ጋፕ ኢንቨርዥን ሲሰጠኝ እዚህ ጋር የነበረውን ከዛ ስቲል ፑሽ ያደረገ ነበር አንዳንድ ጊዜ ምንድነው ኢንቨርዥን ይሰጥና ቀጣይ ኢንገልቪንግ ካንድል ይመጣል ሶ ፕራይስ ግን ስቲል ፑሽ ያደረገ ነበር ኦኬ ሶ ለዚህ ሎ ነው የሚመጣው አልኩኝና ላይክ ይሄን ሪከቨር የሚያደርግልኝ ትሬድ ነው የገባሁት ላይክ እዚህ ጋር ያረኩት ሎስ በዚህኛው ሪከቨር አድርጌዋለሁ ሶ አርብ ብሬክ ኢቨን ዴይ ነበር ሶ ፕሮግረስ አካውንታችን ፓስ አድርገናል ፌዝ 1ን ያ ፌዝ ስቴጅ 1 ፓስ አድርገናል ሶ አሁን ከረንትሊ ስቴጅ 2 ላይ ነን ሶ ኮኔክሽን እንትን ስኪል ድረስ የገባኋቸው ትሬዶች እነዚህ ነበር ያለፈው ሳምንት ምንድነው ሰኞ ላይክ ዊን አድርገን ነበር ማክሰኞ ዕለትም ዊን ነበር ሮብለት አይ ቲንክ ሉዝ ዊን ነበር መሰለኝ ሶ ብሬክ ኢቨን ዴይ ነበረች $10 ብቻ ነው እንትን ያልኩት ሐሙስ ዊን ነው አርብ ማታ ብሬክ ኢቨን ዴይ ነበረ ሶ አይ ቲንክ ቶታሊ እንደዚህ አካባቢ ነው አይ ቲንክ የአርባን ካልኩሌት አላረኳትም መሰለኝ ብቻ ኦቨርኦላችን ወደ 300 ምናምን እንትን አድርገን ስቴጅ አንዱን ስቴጅ ፓስ አድርገን ነው እንትን ያለው
ኮኔክሽን በጣም ያስቸግራል። ኦኬ ያ አካውንታችንን ፓስ አድርገናል። ኦልሞስት 1 ወር ነው የፈጀብን። ግን ምንድነው ላይክ የጠቀመን ፓስ እንድናደርግ ይሄንን አካውንት የሆነ ቪዲዮ ላይ ስናወራ ነበር። አይ ቲንክ ስንተኛ ኤፒሶድ ላይ ነው? ኤፒሶድ 4 ላይ ምናምን መሰለኝ። ምንድነው ሪስክ ማኔጅመንታችን ላይክ ኦንሊ 1% እና 2% ነው ሪስክ ማድረግ ያለብን ምናምን ብለን አውርተን ነበር። ሶ ላይክ እሱን ካወራን በኋላ አይ ቲንክ በ2 ሳምንት ውስጥ ነው ቶሎ ፓስ ያደረግነው። ላይክ ከማይነስ ውስጥ ምናምን ወጣን መሰለኝ ወዲያው ፓስ አደረግነው። ሶ ላይክ አሪፍ ነገር ነው ይሄ 1% እና 2% ሪስክ እያደረጉ መሄድ አካውንት ፓስ ለማድረግ አሪፍ ነው። ላይክ ጸድ ሴታፖችን የምንወስድ ከሆነ ማለት ሶ እንደዚህ ነበር ያለፈው። ያ ቀጣይ ፌስቱን ደግሞ እስቲ ረጋ ብለን ለማለት እንሞክራለን። 4 ትሬድ ነው የገባው ይለኛል። ግን የገባቸው ትሬዶች ላይክ እነዚህ ነበሩ። ላይክ እነዚህ ፖዚሽን ላይክ ክሎዝ ያልኳቸው early ክሎዝ ያልኳቸው እንትኖች ናቸው። ከማን ነው ፓርሻል ወሰርኩባቸው ናቸው እነዚህ ትሬዶች። ምክንያቱም ይሄ በጣም ወደ ማይነስ ሄድ ብዙ ነበር ሪስክ ያደረኩት እዚህኛው እንትን ላይ ላይክ ወደ ያረብ ላይ በጣም ወደ ማይነስ ሄድ ፓርሻል ክሎዝ አልኩኝና ሪስኬን አሳነስኩኝ። ከዛ ይሰል ይሄንንም ላይክ ይሰል ልክ ሊነካሲ ነው ቀራሲ ዘጋውት የተወሰነ ያክል ሴቭ ማድረግ ከሆነ ምክንያቱም ቮሊዩም ስለነበር ይሄም ሴም ስታፍ ነው። ሶ አካውንታችን አንድ ትሬድ ብቻ ነው ያደረግነው እና ያ እስቲ ይሄንን ደግሞ ፓስ የምናደርገው ከሆነ እናያለን። ግን አሪፍ አይደለም። አይ ቲንክ ላይክ ቀጣይ ሳምንት በጣም ከባድ ነው የሚሆነው ባለው ኮንፍሊክት ምክንያት እና ኦኬ እናያለን። ፒስ አውት። ፎሎ አድርጉ፣ ሰብስክራይብ አድርጉና አብራችሁኝ ይሄን ጆርኒ ተቀላቀሉት። ኮሜንት ላይ ጥያቄ ካላችሁ ምናምን እንትን አድርጉ እና አይ ቲንክ ዲሴምበር 2 ነበር እንትን ያልኩት ሶ which means 7 ወር ማለት ነው አይደል? አሁን ላይክ ከትሬዲንግ እንትን ካለን 7 ወር ሆኖናል። ሶ በ7 ወር ውስጥ አንዱን ፓስ አድርገናል። ሁለት ፌስቱንም ፓስ ካደረግነው ቲንክ አሪፍ ነገር ይመስለኛል። ምክንያቱም ብዙ ሰዎች ረጅም ጊዜ ፈጅባቸዋል ነገር ሞርዛን ከ2 አመት ወር ምናምን ነገር አቨሬጅሊ ማለት ነው። ሶ ፎሎ አፕ እንደራረግ። ፒስ አውት።